የተወልደ እና የወልድ መንፈስ ቅዱስ ዘይተወልደ እና የወልድ መንፈስ ቅዱስ የዓለም መንግስት ያለ ያመነ ያልተጠመቀ የእግዚአብሔር መንግስት መውረስ አይችልም። የእግዚአብሔር መንግስት አያያትም። ነገር ግን ያመነ የተጠመቀ የእግዚአብሔር ልጅነትን ያገኘ ለዘላለም የእግዚአብሔር ልጅነትን አግኝቷልና የመንግስተ ሰማያት ባለቤት ነው። ይህ ዮሐንስ ወንጌል ገና ነው። ቁጭ ችግር ምስጢረ ጥምቀት በሚያስተምርበት ጊዜ ጌታ ለኒቆዲሞስ ነገሩ ረቆት ካልተጠመቅ ሁለተኛ ካልተወለድክ የእግዚአብሔር መንግስት ልታይ አትችልም አለው። እንግዲህ ኒቆዲሞስ የኦሪት መምህር ነው፣ የተማረ ነው። እንደገና ደግሞ በዚህ በጌታ በዘመነ ሥጋዌ ደግሞ የነበረ ነው። ሌሊት እየሄደ ሲማር ቀን የተማረ ስለሆነ አዋቂ ስለነበረ እንዴት እሱ አዋቂ የተማረ ነው እንዴት ይማራል እንዳሉት ሌሊት እየሄደ ነበር ከጌታው በኢየሱስ ክርስቶስ የሚማረው የሚጠይቀው የሚረዳው እና ሁለተኛ ልትወለድ ይገባሃል፣ ሁለተኛ ካልተወለድክ መንግሥተ ሰማያትን መውረስ አትችልም ሲለው ጌታዊ እንዴት ሁለተኛ እንዴት መልሶ መወለድ ይቻላል? እንደገና